በአብዛኛው በካሜራ ወይም በስልክ የሚነሳ ፎቶ JPEG ፋይል ፎርማት ነው። ያ ማለት እዚህ ፎቶ ላይ እንደምታዩት የምስሉ ባክግራውንድ ነጭ ነው። ነጩ ጠፍቶ ባክግራውንዱ ትራንስፓረንት ቢሆን የተሻለ ውጤት ይኖረዋል እንጂ እንዳለም መጠቀም ይቻላል። ስለዚህ ከJPG ፋይል ፎርማት ወደ PNG ስቀይር ላሳያችሁ። እንግዲህ እኔ የምጠቀመው አፕል ላፕቶፕ ነው። በማንኛውም ኮምፒውተር በአዶቤ ወይም በስልክ ቢሆን ብዙ የሚቀይሩ አፕሊኬሽኖች አሉ። ለተሻለ ውጤት ነው እንጂ አለመቀየርም ይቻላል። እንግዲህ ቀየርኩት፣ ነጩን ባክግራውንድ ደለትኩት፣ አንበሳው ብቻ እንዲታይ ለማድረግ ሞክራለሁ። እንግዲህ PNG ሆኗል። እስቲ PNG ምስል ልዩነቱን ተመልከቱ። የምስሉ ባክግራውንድ አሳልፎ ያሳያል። የፈለግነው ምስል ቅልብጭ ብሎ እንዲታይ ሆኗል። በግራ በኩል የምናየው ዳውንሎድ ያደረግነው ነው። በቀኝ በኩል ያለው በራሳችን የተሳለ ምስል ነው። እንግዲህ ይህን ቢዝነስ የምንሰራበት ዌብሳይት ሬድበብል ይባላል። ጉግል ላይ ሬድበብል ወይንም redbubble.com ብለን ሰርች በማድረግ ወደ ዌብሳይቱ እንገባለን። እንግዲህ እንደምታዩት በሚሊዮኖች የሚቆጠሩ ሰዎች ስራዎቻቸውን በአልባሳትና በተለያዩ ዕቃዎች ላይ የሚሸጡበት ቦታ ነው። ምስላችሁ ያለበት ዕቃ ከዌብሳይቱ ሲገዛ እናንተ በፐርሰንት ድርሻችሁን ታገኛላችሁ። እንግዲህ ያደጉት ሀገሮች በብዛት ግዢን የሚፈጽሙት በኦንላይን ነው። ይህም ዌብሳይት በተለየ አቀራረብ እንደ አማዞን፣ አሊባባ፣ ኢቤ ምርቶችን በኦንላይን ይሸጣል። ምርት በኦንላይን ይታዘዛል፣ ቤታችሁ ድረስ ዲሊቨር ይደረጋል፣ ይቀበላሉ፣ ይፈርማሉ። እናንተም ይህን ስራ ብትጀምሩ ቋሚ ገቢ ማግኘት ትችላላችሁ። ስለዚህ ሳይን አፕ አድርጉ፣ ተመዝገቡ። አናት ኮርነር ላይ ሳይን አፕ የምትለዋን በመጫን ኢሜል፣ ዩዘር ኔም፣ ፓስወርድ አስገብተን መጀመር ነው። በዚህ ሁኔታ አዲስ አካውንት ከፈትን ማለት ነው። ምስሎቻችሁን ለመጫን ወይም አፕሎድ ለማድረግ
ከላይ አካውንት ፕሮፋይል ፒክቸር ያለበትን እንጫናለን። ከሚዘረጋው ሊስት በቀይ ሴል ዮር አርት የሚለውን እንመርጣለን። ቀጥሎ አሁንም ከላይ በቀይ አድ ኒው ወርክ የሚለውን ላይ ጋር አድ ኒው ዮርክ የሚለውን እንመርጣለን። በግራ በኩል ወደ ላይ ቀስት የሚያሳየውን አፕሎድ ኒው ወርክ የሚለውን እንጫናለን። ፎቶ ከስልካችን ወይ ከኮምፒውተራችን ላይ እንመርጣለን። አፕሎድ አደረገ። ስም እንሰጠዋለን። እኔ ላየም ብየዋለሁ። ከዚያን እንደምታዩት ምስላችን በምርቶች ላይ ይቀርባል። አወጣጡ ካላማረን ከምርቱ ግርጌ ኤዲት የምትለዋን ተጭነን ምስላችንን ከዚህ ቲሸርት ላይ በምታዩት መልኩ የተፈለገው ቦታ ላይ በማድረግ መጠኑን አቀማመጡን ማስተካከል ይቻላል። ከጎን የምትታየው ስላይደር ባር በመቀነስና በመጨመር ማስተካከል እንችላለን። ስንጨርስ ቀዩን ሴቭ ቼንጅስ እንጫናለን። እንግዲህ አከፋፈሉ እንደምታዩት ነው። የቲሸርት ዋጋ ከ18 እስከ 45 ፓውንድ ያሳያል። የእናንተም ድርሻ የአጠቃላዩ 20% ነው የሚሆነው። በእያንዳንዱ አንድ ምርት ሲሸጥ የዛን ምርት ዋጋ 20% ታገኛላችሁ ማለት ነው። ገንዘባችሁ የሚከፈልበት መንገድ ለመሙላት አካውንት ሴቲንግ እንገባለን። ፕሮፋይል ፒክቸራችሁ ላይ ሄዳችሁ እንደቀድሙ አካውንት ሴቲንግ እንገባለን። ኤዲት ማይ ፔመንት ዲቴል እንገባለን። ሙሉ መረጃችንን ስም፣ ኢሜይል፣ አገር፣ ዚፕ ኮድ እናስገባለን። ቀላል ነው ይሄ ፕሮሰስ። ዋናው ግን ከስር ጋር እቺ ጌቲንግ ፔድ የምትለዋን በአግባቡ መሙላት ነው። ፔመንት ከረንሲ በፓውንድ ነው ወይስ በዶላር እንመርጣለን። አከፋፈል ሁኔታውን በፔፓል ነው ወይንስ በኖርማል ባንክ የሚለውን እንመርጣለን። ከኢትዮጵያ ውጭ ያላችሁ በባንክም ትችላላችሁ። ኢትዮጵያ ውስጥ ላላችሁ በፔፓል ትመርጣላችሁ። የሚጠይቀውንም ቬሪፋይ ፔፓል አካውንት የሚለውን ከመረጥን በኋላ የሚጠይቀውን ሙሉ መረጃ እናስገባለን። ይህም ቀለል ያለ ነው። ስምና አድራሻ ነው የሚጠይቀው። ይህ እንግዲህ ዛሬ ለእናንተ ለማሳየት የከፈትኩት አካውንት ነው። ዋና አካውንቴ ግን እዚህ ቦታ ላይ እንደዚህ አረንጓዴ ሆኖ ነው የሚያሳየው። የኢሜል፣ የስምና አድራሻ ቼክ፣ የአከፋፈል ሁኔታም በፔፓል ቬሪፋይ ሆኗል። እንደምታዩት አረንጓዴ አድርጎ ሰረዝ ያደርግበታል። ሁሉንም ስታሟሉ ማለት ነው። ግርጌ ላይ when these steps are complete your shop will be open ይላል። ምርታችሁን መጀመር ትችላላችሁ ነው ከላይ። በተለይ ሶስቱን ስትጨርሱ ማለት ነው። paypal.com ሄዳችሁ አካውንት ክፈቱ፣ ወይም ውጪ ባለ ሰውም መጠቀም ትችላላችሁ። ፔፓል እንዴት ቬሪፋይ እንደምታደርጉ የሚያሳይ ቪዲዮ ወደፊት እሰራለሁ። እስከዚህ ድረስ ያያችሁ ሰብስክራይብ አድርጉ። ቪዲዮ ሌሎችንም እንዲጠቅም በቀናነት ላይክ አድርጉ። መልካም ስኬት። Mr.
ሰላም